ፈተናዎቻችን መካከል በአንድ ቀን እናቴንና ነፍሰ ጡር ባለቤቴን ያሳጣኝን ባለስልጣን እስር ቤት መሆኑ እንጂ መለቀቁን አላውቅም ነበር በማለት አንድ ግለሰብ ተናግሯል። እንግዲህ የህግ ባለሙያዎች እንዳሉ ከሆነ ግለሰቡ እስር ቤት ወጥቷል። ውሳኔው ተገቢ ያልሆነና ከፍተኛ ፖለቲካ ጣልቃ ገብነት የታየበት ነው ብሏል። ነገሩ እንደዚህ ነው። በደቡብ ክልል ጌዲዮ ዞን የጋጨፌ ዋና አስተዳዳሪ የነበሩት አቶ ተስፋዬ ሚጁ በቀን በ1304 ዓ.ም ስልጣናቸውን ያለ አግባብ በመጠቀም ያለ መንጃ ፈቃድ የመንግስትን መኪና ልምምድ በሚል ሲያሽከረክሩ በወረዳው አፉርሲ ተብሎ በሚጠራው አካባቢ በሰርግ መርሃ ግብር ላይ የነበሩ ሰዎች ላይ አደጋ ያስከትላሉ። እንግዲህ በዚህም አንድ ነፍሰ ጡር ሴትን ጨምሮ 2 ሰዎች ሞተዋል። በዛ ላይ 28 ሰዎች ላይ ከባድ እና ቀላል ጉዳት ባለስልጣኑ አድርሰዋል። እንግዲህ ያደረሱት ባለስልጣን መንጃ ፈቃድ ሳይኖራቸው ነው እየነዱ የነበሩትኝ። በዛ ላይ እንደዚህ አይነት አደጋ አስከስተዋል። ስለሆነም ባለስልጣኑ በጌዲዮ ዞን ከፍተኛ ፍርድ ቤት ቀርበው የፍርድ ቤቱ ጥፋተኛ ተብለው 13 ዓመት ጽኑ እስራትና 10 ሺህ ብር ቅጣት ብይን ከተሰጠ በኋላ የቅጣቱን ውሳኔ ወደ 3 ዓመት ከ7 ወር በማውረድ እንዲሁም 2 ዓመት ገደብ እንዲጸና በማድረግ ከእስር እንዲፈቱ ማድረጉን የተጎጂ ቤተሰቦች እና የጌዲዮ ፍትህ አካላት እንግዲህ አረጋግጠዋል። ያ ማለት 13 ዓመት የተቀጣ የነበረው ሰውዬ ወደ 2 ዓመት እንዲሸጋገርለት እንዲሁም 10 ሺህ ብር ቅጣቱ በዛው እንዲቀጥል ተደርጓል ማለት ነው። ጉዳዩን አስመልክቶም እንግዲህ ወላጅናቱ ነፍሰ ጡር ባለቤቴን ወላጅናቱንና ነፍሰ ጡር ባለቤቱን ያጣው አቶ ራባቸው ኤዴማ ወላጅናቴን እና ነፍሰ ጡር ሚስቴን ማጣቴ ለእኔ መግለጽ ከምችለው በላይ ማረጋገጥ ነው በማለት ተናግረዋል። ደማቸው ሳይደርቅ ገና በሁለተኛ ወሩ ህይወታቸውን እንዲያልፍ ያደረገው ባለስልጣን ከእስር ቤት ተለቆ ቤቱ መግባቱን ሰዎች ሲያነጋግሩት በጣም አዝኛለሁ ሲል እንግዲህ ለጣቢያችን ተናግረዋል። እኔ አሁን ወደ ፈጣሪ ከማለት ሰው በላይ የምትካሰስበት አቅምም ሆነ ባለስልጣን ዘመድ የለኝም በማለት እንግዲህ የደረሰበትን በደል ተናግሯል። በትግራይ በማይጨው ችፑር ፋብሪካ ላይ የደረሰው የንብረት አደጋ ነው። ዛሬ አይደለም አክቹሊ እየተጣራ ነው። እስካሁን ድረስ የዜናው ለማስታወስ ያክል ነው። መጋቢት 15 ቀን ጠዋት ላይ ነበር በትግራይ ደቡባዊ ዞን ማይጨው ከተማ የሚገኘው ችፑር ፋብሪካ ባጋጠመው የእሳት አደጋ ምክንያት 3 ሰዎችን ሲያልፍ በሚሊዮን የሚገመቱ ንብረቶች እንግዲህ ወድመዋል። ለዚህ ችግር የእሳት መነሻው እየተጣራ ነው። አደጋው መነሻ ምክንያት አልታወቀም፣ እየተጣራ ነው የሚል ነው ለጊዜው የወጣው መረጃ። ወደ ኢትዮ ጅቡቲ ባቡር መሄድ እንችላለን። ቀጥሎ በአዋሽ 47 ኪሎ የሚባል አካባቢ ከፍተኛ የኃይል ተሸካሚ ምሰሶ ላይ ጉዳት ደርሶ ነበር፣ ወይም ደግሞ የስርቆት ችግር ተከስቶበት ነበር። በዛ ምክንያት እንደሚታወቀው በሀገራችን በምስራቁ ክፍል ድሬዳዋን ጨምሮ ጂጂጋ፣ ሀረር ላይ ከፍተኛ የመብራት መጥፋት ወይም መቆራረጥ ለ2 ቀናት አጋጥሞ ነበር። በዚሁ ተያይዞም በኢትዮ ጅቡቲ ባቡር እንግዲህ ላለፉት ቀናቶች ስራ አቁሞ ነበር መስራት። ስለዚህ የኢትዮ ጅቡቲ ባቡር ካለፈው ሮብ ጀምሮ አገልግሎት አቋርጦ እንደነበር ያው ይታወቃል። አሁንም የኃይል የተቋረጠበት ምክንያት በመስተካከሉ ምክንያት አገልግሎታችንን መስጠት ጀምረናል ብሏል የኢትዮ ጅቡቲ ባቡር። የነዳጅ በዚህ ሳምንት ካጋጠሙ መካከል ሌላኛው ምንድነው? የነዳጅ የብር ጭማሪ ነው። እንግዲህ በአንድ ሊትር ነዳጅ ላይ ወይም በአንድ ሊትር ቤንዚን እስከ 10 ብር ድረስ ነው ጭማሪ ያሳየው። የኛው እንግዲህ ከፍተኛ ጭማሪ በመባል ተነስቷል። ያው እንግዲህ እንደዚህ እያለ እየጨመረ ነው ያው እየመጣ ያለው። የመንግስት ሰራተኛ በዚህ በጣም እየተጎዳ ነው የሚገኘው። መንግስት እልባት ሰጥቷል ወይም አንድ መፍትሄ ያበጃል ብለን እናስባለን። ያው የተሻለው ነገር እንመኛለን።